በዚህ ምንም አይነት ርኅራኄ በሌለው የንግድ ዓለም ውስጥ አንድ ያልተጻፈ ግን ደግሞ የማይታተፍ ወርቃማ ሕግ አለ። እሱም ጥሩ ሰው በመሆን ብቻ የቢሊየን ዶላር ግዛትን መገንባት አይቻልም የሚል ነው። ብዙዎች እንደሚሉት በንግድ ዓለም ስኬታማ ለመሆን ሌሎችን መርገጥ፣ ራስ ወዳድ መሆን እና ለገንዘብ ብቻ መኖር ግዴታ ነው። ነገር ግን ዛሬ የምንመለከተው ሰው ይህንን የዓለም አስተሳሰብ ለዘላለም እየሰባረ ነው። እሱ የሚያሳየን ስኬት የሚገነባው በክፋት ሳይሆን በደግነት እንደሆነ ነው። በተለይም ደግሞ ከድርጅቱ አሰራርና ባህል ጋር አትጣጣምም ተብለው አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን ሦስት ጊዜ በተከታታይ ከሥራ ከተባረሩ በኋላ ያንን ግዙፍ ስኬት ማሰብ ፍጹም የማይታሰብ ድፍረት ነበር። ለጥቂት ሰከንድ በዝምታ አስቡት። ሆቴል ለመከራየት አቅም አጥተው፣ በኪስዎ ምንም ሳንቲም ሳይኖረው፣ ዝገት በበላው የአሮጌ መኪና ውስጥ ተኝተው ሲያድሩ ቢሊዮነር ስለመሆን ማሰብ ይቻላል? በዙሪያው ያለው ጨለማና ብርድ ተስፋ ሊያስቆርጦት ሲሞክር እንዴት ነው ወደ ብርሃን መመልከት የሚቻለው? ይህ ለብዙዎች የማይታለፍ መጥፎ ቅዠት ነው። ለጆን ፖል ዲጆሪያ ግን ዛሬ የምናየው እውን የሆነ ታላቅ ተአምር ነው። ጆን ፖል እያንዳንዱን የዓለም ሕግና መርህን በተግባር ሽሯል። እሱ ለታዳጊ ልጁ ምግብ መግዣ እንኳ ገንዘብ ያጣ የምሽት መጠለያ የሌለው ምስኪን አባት ነበር። ሆኖም ግን ፖል ሚቼል ሲስተምስ እና ፓትሮን ተኪላ የተሰኙ በዓለም ዙሪያ በቢሊዮኖች የሚቆጠር ገቢ ያላቸውን ግዙፍ ተቋማትን የመሠረተው ያው ሰው ነው። ዛሬ በሻወር ቤታችሁ ውስጥ ያለው ሻምፖ እና በቤታችሁ ውስጥ ያለው ውድ መጠጥ በታላቅ መከራ ውስጥ ያለፈው የዚህ ሰው የጽናት ውጤቶች ናቸው። ለመኖር ሲል መንገድ ላይ የተጣሉ የለስላሳ ጠርሙሶችን በየጎዳናው እየዞረ ከመልቀም ተነስቶ እንዴት አንድን ኩባንያ በ501 ቢሊዮን ዶላር ለመሸጥ በቃ? መልሱ ጠንክሮ መስራት ብቻ አይደለም። ምስጢሩ በሎስ አንጀለስ አስፋልቶች ላይ በብርድና በረሃብ ውስጥ ያዳበረው ልዩ የአእምሮ ጥንካሬ ነው። ዛሬ የዚህን የማይበገር ሰው የሕይወት ንድፍ በጥልቀት እንመረምራለን። ታሪኩን ቀጥታ ከመቀጠላችን በፊት ለጥቂት ሰከንድ ላቋርጣችሁ። ይህንን አስተማሪ ታሪክ በምታዳምጡበት ቅጽበት ምን እያደረጋችሁ ነው? ምናልባት ሥራ እየሰራችሁ፣ ስፖርት እየሰራችሁ ወይስ ወደ ሥራ እየተጓዛችሁ? እስኪ አሁን ያላችሁበትን ሁኔታ በኮሜንት አጋሩን። እንዲሁም ለዚህ ቻናል አዲስ ከሆናችሁ እንዲህ ያሉ አነቃቂ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና ቪዲዮውን ላይክ በማድረግ እንድታበረታቱኝ ይጠይቃለሁ። አሁን ወደ ታሪኩ እንመለስ። ይህ ግዙፍ የቢሊዮን ዶላር ራዕይ ከመጠነሱ በፊት ግን በሎስ አንጀለስ ጭር ያሉና በድህነት የተሞሉ መንገዶች ውስጥ የታነጸ አንድ ጠንካራ ማንነት ነበር። ከግል ጄቶች፣ ከትላልቅ መኖሪያ ቤቶች እና ከቢሊዮኖች በፊት ኤኮ ፓርክ ነበር። ጆን ፖል የተወለደው በድሎት አልነበረም፣ በችግር በጉድለት እና በረሃብ ውስጥ እንጂ። ገና የ2 ዓመት ሕፃን እያለ ወላጆቹ በመለያየታቸው ምክንያት ሕይወት ገና በጠዋቱ መራራ ገጽታውን አሳየችው። አባቱን አያውቀውም። እናቱ ደግሞ ተስፋ ሳትቆርጥ 2 ልጆቿን ለማሳደግ ቀንና ሌሊት የምትታገል ነጠላ ስደተኛ ነበረች። በአሜሪካ ምድር ነገሮችን ለምነህ ሳይሆን ደምና ላብህን አፍስሰህ ጥረህና ግረህ ማግኘት እንዳለበት ባስተማረችው እናቱ እቅፍ ውስጥ በጭንቅ አደገ። እስኪ ያስቡት፣ በዚያን ወቅት ጆን ፖል ገና የ7 ዓመት ልጅ እያለ ለቤተሰቡ ገቢ ለማግኘት የገና ካርዶችንና ጋዜጦችን በየመንገዱ ይሸጥ ነበር። ያቺ ትንሽ ልጅነት ወደፊት ለሚገነባው ግዙፍ ግዛት የመጀመሪያዋ ትምህርት ቤት ነበረች። የመላው ሕይወቱ ፍልስፍና የተቀረጸው ግን በአንድ የማይረሳ አጋጣሚ ነው። በአንድ የገና በዓል ወቅት እናቱ ለሱና ለወንድሙ በልገሳ ባልዲ ውስጥ እንዲጨምሩት ለእያንዳንዳቸው 10 ሳንቲም ሰጠቻቸው። ጆን ፖል ለጥቂት ሰከንድ አመነታ፣ ምክንያቱም እነሱ ራሳቸው ያ ገንዘብ ለምግብ በእጅጉ ያስፈልጋቸው ነበር። ነገር ግን እናቱ ዓይኑን ትኩር ብላ ተመለከተችው፣ እንዲህም አለችው፣ ልጆቼ ይህንን ሁሌም ቢሆን አስታውሱ። ምንም ያህል ድሃ ብንሆን፣ ምንም ያህል ባዶ ብንሆን፣ ካንተ የበለጠ እርዳታ የሚፈልግ ሰው ሁልጊዜም ቢሆን አለ። ይህች አረፍተ ነገር ጆን ፖልን ለዘላለም ቀየረችው። ይህም ለወደፊቱ የበጎ አድራጎት ሥራው ትልቁ መመሪያ ሆነው። ጆን ፖል ለጋ ወጣትነቱን በባህር ኃይል አገልግሎት ካሳለፈ በኋላ ወደ ሲቪል ዓለሙ የተመለሰው አቅጣጫውን ለመፈለግ ነበር። ነገር ግን ዓለሙ በክፍት እጅ አልተቀበለውም። በታሪክ ውስጥ እጅግ አስቸጋሪ ወደሚባለው የሕይወት ዩኒቨርሲቲ ለመግባት ተገደደ። የኮሊየር መጽሐፍትን
ከቤት ወደ ቤት እየዞረ መሸጥ። ይህ ሥራ 100% በኮሚሽን ላይ የተመሠረተ ነበር። ካልሸጥክ አትበላም። ጆን ፖል ትልቁን ምስጢር የተማረው በእነዚያ የበር ደጃፎች ላይ ነበር። 50 በሩን ታንኳኳ አለ፣ 49ኙ ሰዎች በሩን ፊትህ ላይ ይዘጉብሃል። አንዳንዶቹ በቁጣ ይጮኹብሃል፣ ሌሎች ደግሞ ያለምንም ቃል በሩን ይዘጉታል። ነገር ግን በ49ኛው በር የገጠመህ እምቢታና ንቀት በ50ኛው በር ላይ ያለህን ተነሳሽነትና ብርታት እንዲቀንሰው ከፈቀድክ ገና ሳትጀምር እንደተሸነፍክ ቁጠረው። ጉልበቱንና ፈገግታውን ወዲያውኑ የማደስ ብቃቱ እና ራስን ከውድቅ መደረግ ስሜት የመነጠል ችሎታው ወደፊት ለሚገነባው ግዛት ታላቅ መሳሪያ ሆኖታል። እሱ የተማረው አይሆንም የሚለው ቃል የመንገዱ መጨረሻ ሳይሆን የመንገዱ መጀመሪያ እንደሆነ ነው። በመጨረሻም ወደ ውበት ኢንዱስትሪው አዘነበለ። እንደ ሬድከን ባሉ ኩባንያዎች ውስጥም በሽያጭ ዘርፍ በፍጥነት አደገ። እሱ ምርጥ ሻጭ ነበር፣ ነገር ግን ሽልማቱ ያልተጠበቀ መባረር ሆነ። 3 ጊዜ በተከታታይ ከሥራ ከተባረረ በኋላ ለምን? ምክንያቱም እሱ ለነባሩ የድርጅት አሰራር የማይመችና ብቃት የሌላቸውን አስተዳዳሪዎች የሚሞግት በመሆኑ ነው። አለቆቹ ከሱ በታች ውጤት እያመጡ እሱን ማስተዳደር አልቻሉም። ይህ የሥራ መባረር ግን ወደ ባሰ መከራ መግቢያ ሆነ። 1980 ዓመተ ምህረት የሕይወቱ የመሰባሪያ ነጥብ ነበር። ጆን ፖል ከጓደኛው ፖል ሚቼል ጋር የራሳቸውን ኩባንያ ለመመስረት ወሰኑ። ነገር ግን ባልታሰበ ሁኔታ ባለሀብቱ ቃሉን አጥፎ ጠፋ። በኪሳቸው ምንም ሳንቲም ሳይኖር ንግዱን ጀመሩት። በዚያው ወቅት ሚስቱ ታዳጊ ልጃቸውን ጥላው ሄደች። እንደገና ቤት አልባ ሆነ። በሎስ አንጀለስ የጎን መንገዶች ላይ በመኪና ውስጥ እያደረ በ99 ሳንቲም ፈጣን ምግብ እየተመገበ ልጁን አሳደገ። መኪና ውስጥ ሲያድር ልጁ እንዳይበርደው በልብሶች ጠቅልሎ ለራሱ ግን ተስፋን ብቻ እየተመገበ ይኖር ነበር። አብዛኛው ሰው ተስፋ ቆርጦ በለመነበት በዚያ ወቅት ጆን ፖል ከእናቱ $700 ተበደረ። ያቺ $700 ለዛሬው ግዙፍ የፖል ሚቼል ሲስተምስ መነሻ ካፒታል ሆነች። ይህ ታሪክ የሚያስተምረን ትልቁ ነገር ስኬት የሚጀምረው ካለህ የገንዘብ መጠን ሳይሆን ካለህ የጽናት መጠን እንደሆነ ነው። ያለባቸው የገንዘብ እጥረት በንግድ ታሪክ ውስጥ የማይረሳ አዲስ ፈጠራን ወለደ። ዛሬ በዓለም ዙሪያ የሚታወቁት እነዚያ ጥቁርና ነጭ የፖል ሚቼል ጠርሙሶች የተመረቱት በውበት ባለሙያዎች ሳይሆን በኪስ ባዶነት ነበር። ባለ ቀለም መግዛት የማይታሰብ የቅንጦት ጥያቄ ስለነበር ያሉትን በጣም ርካሽ ቁሳቁሶች ለመጠቀም ተገደዱ። ይህን የገንዘብ ድክመታቸውን ግን ወደር ወደማይገኝ ታላቅ የምርት መለያ ቀየሩት። ጆን ፖል እንደገና ወደ ጎዳና ወጣ። አይሆንም የሚሉትን በሮች ሁሉ በፈገግታና በጽናት እያለፈ ኩባንያውን በከፍተኛ ፍጥነት አሳደገው። እሱ ራሱ ሻምፖውን በየሳሎኑ እየዞረ ያጦብ ነበር። በ1989 ጆን ፖል ቀድሞውኑ ስኬታማና ሀብታም ነበር። ነገር ግን እረፍት አልፈለገም። እሱ ፓትሮን የተባለውን እጅግ ውድና ጥራት ያለው መጠጥ ለመፍጠር ሲያስብ የኢንዱስትሪው ባለሙያዎች በፌዝ ሳቁበት። ማንም ሰው ለተኪላ $70 አይከፍልም አሉት። አሁንም ጆን ፖል አይሆንም የሚለውን ቃል ወደ ጎን በመተው ሥራውን ቀጠለ። የሸጠው መጠጥ ብቻ ሳይሆን አዲስ የአኗኗር ዘይቤን ነበር። ጥራትንና ውበትን በማዋሃድ ፓትሮን ብቻውን አዲስ የገበያ ምድብ ፈጠረ። በመጨረሻም የዚህን ድርጅት ድርሻ ሲሸጥ ስምምነቱ በቢሊዮኖች የሚቆጠር ነበር። ይህ ስኬት ጆን ፖልን ወደ ዓለም አቀፍ ባለሀብትነት አሻገረው። በኪሱ $2.50 ብቻ ይዞ በመኪና ውስጥ ከመተኛት እስከ $3 ቢሊዮን የተጣራ ሀብት። የጆን ፖል ዲጆሪያ ሕይወት የመነሻ ነጥብህ መድረሻህን እንደማይወስን የሚያሳይ ሕያው ምስክር ነው። የእሱ ታሪክ ለማንኛችንም ተስፋ የሚሰጥ ነው። እናቱ በልጅነቱ እንድትሰጥ ባስገደደችው የ10 ሳንቲም ትምህርት መሠረት ዛሬም ይኖራል። ግማሽ ሀብቱን ለበጎ አድራጎት ለመስጠት ቃል በመግባት The Giving Pledge የተሰኘውን ዓለም አቀፍ ስምምነት ፈርሟል። ለዓለም የሚያስተላልፈው የመጨረሻውና ታላቁ መልእክት ቀላል ነው። ያልተጋራ ስኬት ውድቀት ነው። የስኬት አሳንሰር ወደ ላይ ካወጣህ ተመልሶ ወደ ታች እንዲወርድና ሌሎችን እንዲያወጣ ማድረግ ሰብአዊ ግዴታህ ነው። በሮች ሲዘጉብህ ደግመህ አንኳኳ። ስትወድቅ ተነሳ። ስታሸንፍ ደግሞ እጅህን ዘርጋ። ሕይወት የምትሰጠን የምንፈልገውን ሳይሆን የሰራንበትንና የጸናንበትን ነው።